ምንድነው የሚያደርግላቸው? ቆይ ሞት አስከሬን ምንድነው? በቃ ያን የሞት አስከሬን ስጋውን ቆርጣችሁ አንጡ ይላቸው። እሺ ስጋው ስጋህን ቆርጠ በቃ እንሞት የለ በድን አይደለም አመመኛ ይለረይሳ ገባ። ያን ከፍተው ቆርጠው ያመጡታል። ያማል፣ ያስፈራል። እኔ ፈራለሁ። ጎይሮ ገላብሎኛል። በጣም እስከ ያንን ስጋ ቆርጠው ሲያመጡለት ቅጠል አለ፣ የሆነ ነገር አለ፣ ምናምን አለ፣ አመድ አለ አብሮ ያደርግና አንድ ላይ ቆዳ አለ፣ በዛ ላይ ሰፍቶ ይሰጣቸው። የሰው ስጋ ላያቸው ላይ በቆዳ ሰፍተው ማለት ነው። በቆዳ ሰፍተው ይይዛሉ። ወንዱም ሴቱም፣ ሴቱ ብቻ ነው ወንዱም ሴቱም ያንን ያደርግላቸዋል። በጣም ብዙ ብር ከፍለው ትሄዳሉ። መቃብር ቦታ ሄደው የሚፈልጉ አሉ፣ በስውር አሉ። እነዚያ የሄዱና መቃብር ቦታ ያ ምስኪን ድሃም ይቀበራል። ወገን የሌለው መንግስት ይቀብረው የለ እንዲ አንስቶ እንደዛ ያድኑልህና ያን ሰውዬ ሌሊት ላይ ይከፈታል። የተቀበረው እሱን ከፍቶ ይሄ እጅግ ይዘርስ በሰውኛ ስታስበው በጣም ብዙ ብር ነው። እኔ ሬሳውን የሚለውን ነገር እኔ አሁን ሰዎች ሞቱ ስትለኝ ወይኔ ጉዳቸው ማን ደግሞ እንደዚህ ያንገላታችሁ እንደዚህ በቃ ይሄ ተቀርጾብኛል። ለእነዚህ ለቡዳዎቹ ጥሩ ነው። በቃ የፈለጉትን ነገር ማድረግ ይችላሉ። አሁን አንተ እዚህ ቁጭ ብለህ የሆነ ነገር ቢያደርጉብህ ትደነዝዛለህ፣ ፉዞ ትሆናለህ። ንብረት ካለ ዝም ብለህ ምንም ሳትላቸው ጥላላቸው ውልቅ ትላለህ። በቃ እንዲህ ነው የሚያደርገው። በቃ ፍዝዝ የለም። ከዛ እንዲሁ ትቀራለህ። ስንቱ ሜዳ ላይ የምታየው፣ ስንቱ የሚያምር ቆንጆ ሜዳ ላይ የምታየው፣ ስንቱ መጽሐፍን እንደዚህ ይዞ በየሜዳው የሚሄደው በእንደዚህ አይነት ስራ ነው። ዝም ብሎ አይደለም። አንዳንዴ በሱስ ተጠምዶ ይባላል አይደለም። ሰላም ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? ዛሬ አንድ ባለታሪክ ይዤላችሁ መጥቻለሁ። ባለታሪካችንን እንተዋወቃት። እንኳን ደህና መጣሽ። እንኳን ደህና ቆይ። እሺ ያው ዛሬ አንድ ታሪክ እነግራችኋለሁ። ለእናንተም ትምህርት ይሆናል ብለን ነበርና ወደዚህ መጣችሁ። እስቲ የተወለድሽበትን አስተዳደግሽን ሁሉ ነገር እስቲ ንገሪኝ ስምረት። እኔ የተወለድኩበት ጎጃም ሞጣ። ኦኬ ጎጃም ሞጣ ነው ሞጣ እንደሚባል አውቃለሁ። አሪፍ ነው። እና እስቲ ስለ አካባቢው እና ስለ አስተዳደግሽ እና እስቲ ለምን ወደኛ ልትመጪ እንደቻልሽ እና አንዳንድ ነገሮችን እስቲ ንገሪኝ ስለራስሽ። እኔ አስተዳደጌ ትንሽ ሳወራ ከበድ ይለኛል። ችግር የለውም ማለት ፍሬ ሆነሽ አውሪኝ። እኛ እዚህ ጋር ምንም ነገር እናግዝሽም ነገር ካለ ማንኛውም ነገር ምንም ችግር የለውም። ያው በጣም ከባድ ለመስማት የሚከብዱ ብዙ ታሪኮች ወደኛ ይመጣሉ እና ጀስት ለሐኪምሽ ወይም ደግሞ እንደዛ እንደምትነግሪው አስቢና ለእኛ ንገሪኝ። ምንም የሚያሳፍር ነገርም እንትንም የለውም። የኖርሽው ህይወት ስለሆነ ምንም ችግር የለውም። እኔ ያደግኩት በአንድ ሰው ቤት ነው። እናት አባቴን አላውቃቸውም። ሳድግ እንደተረዳሁት ነው። በጣም የሚከብድ ቤት ነው የኖርኩት። እናት አባቴን አላውቅም ስትይ ማለት አላውቃቸውም። ጉዲፈቻ ተሰጠሽ ነው ወይስ አምጥተው አሳድገው? ካደግኩ በኋላ ነው ጭምጭምታ ሁኔታዎችን ልጅ አለመሆንህን የሚገልጽልህ ነገር አንዳንድ የሚገቡ ነገር አለ። በዛ ምክንያት ካደግኩ በኋላ ያንን ነገር አወቅኩ። በዛ ቤት ውስጥ እጅግ የሚከብድ ውስጥ ነው ያደግኩት። ምን ብዬ ነገር ልጅነቴ እንደ ልጅ ቦርቄ አላደኩም። ምን በጉዲፈቻ ተሰጥተው ነው ያደጉት? ምን አይነት ነገር ውስጥ ማለት ምን አይነት ሁኔታ ውስጥ? እኔ እናት አባቴ ይሞቱ ሰርቀው ያምጡኝ ይሄንን ገልጾ የሚነግረኝ ዘመድ ወገን አላገኝም እና ለብዙ አመት ሳነሳው በጣም ይከብደኛል። ለብዙ አመት ሳገለግል ጀበና ስጨብጥ ነው የኖርኩት። ይከብዳል አስተዳደጊ። በገርሚ ልጆኛ 10 ዓመት የተቃጠልኩት ሁሉ ጊዜ እና ጥንቁላ የሚባል ታውቃለህ? ልጅ ነህና አባቴ ጠንቋይ። የወለዱት አባቶት ነው ወይስ አሳዳጊ? ያሳደጉት አሳዳጊ። እሱንም በኋላ ነው የማውቀውና
ሁልጊዜ ሳር መጎዝጎዝ ነው። ሌሊት 11 ተኩል ተነስቼ ቡና አፈላለሁ። ሰዎች ይመጣሉ ቤት ውስጥ። ኦኬ። ስለዚህ እናትና አባቶ ለጠንቋይ ነው የሰጡት ማለት ነው? እሱ ልጅ እያሉ? እንደዛ ነው የሚመስለው። አላውቃቸውም። እኔ እናት አባቴ ምን አይነት ይሆኑ አላውቅም፣ ግን ለጠንቋዩ ሰጥተውኝ እንደዚህ አይነት ለሚሰራው ሰጥተውኝ እዛ አብሬ ይኖራል። ይህንን መች ነው ያወቁት? እኔ እድሜ በቃ እዛ ውስጥ አረጀ፣ ወጣትነቴን ጨረስኩ። በኋላ ላይ እንዴት ነው አንድ የሚገፋ ነገር አለ። ለምን አልወጣም የሚለው እንዴት ነው መጀመሪያ ላይ እንዴት ነው ያወቁት? ይሄን ነገር ከእነሱ ከጠንቋዩ አለመወለዱን እንዴት ነው ያወቁት? ብዙ ጊዜ እዛ ቤት ስለማገለግል እዛ ውስጥ ደግሞ ይመጣሉ እንደዚህ አባቴን የሚጠይቁት። ልጄ ታመመብኝ፣ ልጄ ትምህርት አቃተው፣ ልጄ ጠፍታብኝ፣ ገንዘብ አጣው፣ እንደዚህ የሚሉ ሰዎች ይመጣሉ። በዛን ሰዓት እኔ ራሴ እንዴት መሰለ ከስራ ጫና ብዛት እኔ ማነኝ የሚለውን አመጣብኝ። በቃ የራሴ እና የኔ ልጅ ነሽ አላሉትም? ጠንቋይ ይለኛል። እኔ ነኝ የወለድኩት። እንዴት አወቁ ታዲያ አባትና እናት ነው? እሱ አለመሆኑ አባትና እናቱም እንዴት አወቁ? እናቴ ባጠገቤ የለችማ። እሱ ብቻ እኔ አባትሽ ነኝ ነው የሚል። በቃ አባት እንዴት ልበልህ? በጠንቋዩ ስም አባት ይባላል። ጠንቋይ አትልም እኮ አባቴ ነው። አባት ነው የሚባለው? ጠንቋይ አይባልም። አባቴ ሲሉ የዛ ሁላ ህዝብ አባትም ይመስለኝ ነበር። እያደርክ ስትኖር አባቴ ብለህ ነው የምትጠራው። እና ብዙ ሰዎች ይመጣሉ፣ ብዙ ነገር ይደረጋል፣ ብዙ ገንዘብ ይገባል፣ ብዙ ስራዎች ይሰራል። እና ያ ነገር ተጽዕኖ ፈጠረብኝ ለራሴ ማለት ነው። እድሜ ደርሶ ምናምን እዛ ስቆይ ደግሞ ለምን እኔ አይኔም ባይኔ የሚባለው ነገር እንዴት ነው ወጥቼ የራሴ ኑሮ ቢይዝ የሚለው ነው ደግሞ እኔን ገፋፋኝ ይላል። እሺ ያው በእርግጥ ልክ ነው። በጣም የሚከብድ ታሪክ ነው። ግን ስለ ልጅነቱ በደንብ አልገባኝም እና እስቲ በደንብ ስለ ልጅነቱ እስቲ ይንገሩ። እንዴት ነበረ ማለት ትክክለኛው አባትና እናቶች አላሳደጉኝም እኔም ብለዋል እና ጠንቋዩ ደግሞ አባቴ ነው ብለዋል እና ይሄ ነገር ግራ ገባኝ ትንሽ። እሱ ደግሞ አባቴ ልጄ ነች ነው የሚለው እና ይህን ነገር እንዴት አወቁ? እና እስቲ ስለ ልጅነቱም አንዳንድ ነገሮች ይንገሩኝ። እንዴት መሰለ እናትና አባቴ እዛ ቤት ይመጡ ነበር። እዛ ጠንቋዩ ቤት ይመጡና ሀብት እንዲያገኙ ፈለጉ። ሀብት እንዲያገኙ ፈለጉና እዛ ጋር እንደ ስለት ያደርጉኛል መሰለኝ። እንደ ስለት ይሄንን ከፈጸምክልን ልጄን ላንተ እሰጥሃለሁ፣ ልጄን ላንተ እሰጥሃለሁ ብለው አባቴም እናቴም ቃል ይገባሉ። እዛ ቦታ ላይ ማለት ነው። እዛ ጀማ ይባላል። እዛ ቦታ ላይ ልጄን እሰጥሃለሁ ብለው ህዝብ ባለበት ሲሉ ከዛ ቤተሰቦቼ አገኙአሉ ሀብት። እንደዛ ባሉበት ሀብት ሲያገኙ አመጡና እኔ ልጅ ነኝ አመጡና ሰጡ። ልጄ ብዬ ላልጠይቅህ ብለው ሰጡ ለአባቴ ለግርማ ማለት ነው። ከዛ እሱ ቤት በደንብ በእንክብካቤ ሰዎችም ሲመጡ ሳይመንስል አደኩ ማለት ነው። እስከ 16 ዓመቴ ምንም አይነት ስራ አልሰራም። የእሱ ልጅ እርሶን ነው ማለት ነው እንደ መለወጫ አካባቢ እኔን አስገቡኝ። እናትና አባቴ ሰጡ። ይሄን እንሰጥሃለን ብለው ቃል ገቡ። በቃላቸው መሰረት ሰጡ ለሱ ማለት ነው። እንዴት አወቁ ነገር? የሚመጡ ሰዎች አስረዱ። የሚመጡ ሰዎች አንቺ እኮ እንደዚህ ብለው አሉ። እሱንም እኔ ጀበና መጨበጥ ከጀመርኩ ነው ይሄን ታሪክ ያወቅሁት። እስከ 16 ዓመቴ እኔ ምንም ማውቀው አባቶት ጠንቋይ እንደሆነ ብቻ ነው የሚያውቁት ማለት ነው። አባቴ ጠንቋይ እንደሆነ አውቃለሁ። በጣም ከባድ ነው። እሺ ከዛስ ማለት ሲያውቁ ይህን ነገር ምን ተሰማት? አባቴ እሱ ነው ብሎ እያሰቡ ነው እና በዚህ መሀል ደግሞ ምንድን ነው የተሰማ ማለት እናትና አባት ሌላ ቦታ እንዳሉት እያወቁ እነሱንስ ለመፈለግ አልሞከሩ? ፈራሃ። እዚህ ጋር የሚሰራው ነገር ማለት እዚህ ጋር ከሰዎችም ስሰማ ያስፈራሃል። በሆነ መድኃኒት ጥምጥም ይደረግብህና ትቀራለህ። የሆነ ነገር ቢያደርገኝስ አንዱ ሲል ለራስህ ይመስልሃል። እና ይህን ጥያቄ ለማቅረብ ፍራቻ ያዘኝ። ከደረስኩ በኋላ 16 ዓመት ሞልቶ ያንን ነገሮች እኔ ተቆጣጠሬ መስራት ጀመርኩ።
የነበረች ሴትም ሄደችና ያንን ጀበና ማቅረብ ሰዎችን ማስተርጎም ቆሜ መናገሩ ሲሆን እንዴት ብዬ ይጠይቃል? አይከብድም? አይ ያው ይከብዳል። ግን ደግሞ እንትን የሚባል ነገር አለ፣ ማንነት የሚባል ነገር አለ እና ማንኛውም ሰው የራሱን ማንነት ለማወቅ ብዙ ነገር ያደርጋል። በዓለማችን ላይ በጣም ብዙ ነገር ያደርጋል ሰው እና ጉጉትም ደግሞ ይኖራል፣ ውስጥ ላይ በጣም ጉጉት ይኖራል እና ቢያንስ በሚስጥር እንኳ እነዛ ሰዎች ማን ናቸው የሚለውን ነገር ለማወቅ ያሉበትን ሁኔታ ለማወቅ አልሞከሩ እኮ አልኩ። እድሜ በጨመረ ቁጥር አልኩ የሚመጡ ሰዎች የሚያድሩም ነበሩ። ከነሱ ጋር ያው ጨዋታን በጨዋታ ስናመጣው ይህን ታሪክ አወሩ። እንደዚህ እንደዚህ ብለው ቤተሰቦች እንጂ እነሱ አይወልዱሽም ብለው ነገሩ። እንግዲህ ማናቸው ቤተሰቦች አላሉም እንደዛ ሲነግሩት ብያለሁ። ያንን ማንነቴን እኮ ብያለሁ። እድሜ እንትን እያለ ሲሄድ ማነኝ ትላለህ። ከሰዎች ደግሞ የተሰወረ ነገር የለም፣ ምንም ተደብቆ የሚቀር የለም። አንድ ሴት በጣም ታወራኛለች፣ ትቀርበኛለች እና ይህንን ስትነግረኝ ከዛ በኋላ ልቤም ተነሳሳ አልኩ። በቃ ምንድነው ይሄ ነገር የሚለው ጥያቄ እንዳልጠይቀው አባቴን ደግሞ ይሄኛው እንዴ እኔ ላይስ ይሄ የማይሰሩ ስራ የለም አልኩ። ሰዎች መጥተው ይሄንን ተተልትለው እዚህ ውስጥ ሲደረግላቸው ሁላ አይን አይቷል። እኔስ ነገ ምንድን ነው የሚያደርግብኝ? ገባ? ያ ነገር ደግሞ ያስጨንቀኛል። ሁለት ነገር ሲያስጨንቁ ይኖራል። እኔ ማነኝ የሚለው ምን ቢደረግብኝ የሚለው ነው። እዚህ ጋር ደግሞ የምሰራው ደግሞ እኔ ነኝ። እዚህ ጋር ያ ነገር ይዤ ተቋቁሜ ኖርኩኝ። የጭንቀት ኑሮ ማለት ነው። ገባ? የጭንቀት ኑሮ በዛ ቤት ሳገለግል ኖርኩኝና እድሜ እየገፋ መጣ። በቃ ምን ልበል፣ እድሜ እያደገ ሲመጣ በቃ እኔ ማን ነኝ? እኔስ አላገባም ወይ? እኔስ ልጅ አልወልድም ወይ የሚለው ጥያቄ ደግሞ በራሴ ላይ ማንንም ላማከር አልችልም። እዛ ቦታ እዚህ ጋር እኔ እንደዚህ ሆናለሁ ብዬ ላማክረውም አልችልም። ማገልገል ነው በቃ ስራዬ፣ ማገልገል ነው። ከዛ ከለዳታት አንድ ቀን እችን ሴት የነገረችኝን ማለት ነው ሁሌ ስለኔ ሳማክራት ምን ስላት ውጭ ነው የምትል፣ ውጭ ትለኛል። ውጭ ስትለኝ ደግሞ እሷ እዚህ ጋር ጥቅም ልታገኝ እኔ ልታባረር የሚለው ደግሞ ስሜት መጣብኝ። አንደኛ ቤቴ ነው በቃ የአባቴ ቤት ነው ብዬ ተቀምጫለሁ። አንዱ ደግሞ ህይወት ታስገድዳለች እና ላለው በእኔ ላይ የነበረ ይከብዳል። ዝብርቅርቅ ያሉ ህይወቶች እኔ ያሉኝ። ቡና ስቀጠቀጥ ውላለሁ፣ አድራለሁ። ወጣት ሆነ ዛሬ እስኪ እጄን ቫዝሊን ልቀባ አልልም። ተመልከተው እጄ እያየሁኝ እኮ ነው። በጣም የሚያሳዝን። ሁሌ ከቡና ጋር እንደገና ምግብ መስራት አለ፣ ሳር ማጨድ አለ። እነዛ የሚመጡት ይዘው የሚመጡትን ነገር አመዱን ትበጠብጣል። በቃ እኔ ተወኝ። በጣም ልነግርህ አልችልም። ቅድምም እያየሁ እጅግ የሚሰቀጥጥ ነገር ነው። ትልቅ ጠባሳ አለ። በጣም ያሳዝናል። በእንጨት አመጣለሁ። አስብ፣ ሁሌ ከጭስ ጋር ነው ኑሬ ማለት ነው። ስለዚህ ያቺ ሴት ደግሞ ውጭ ትለኝ ነበር። ውጭ ለምን አትወጭም ትለኛለች። ገንዘብ አታነሳ የምትፈራበት ነገር አለ። ገንዘብ ይገባል፣ ገንዘብ በጣም አለ። ከዛ አንስተ ልሂድ እንዲ እዚህ ጋር ቢገለኝ ሲል ነገር አንስቼ የሚለው ደግሞ ፍራቻ አለ። ገባ? ስታንኳኳ ታድራለህ፣ ስታጥብ፣ ስትደፋ፣ ግራዋ ስቀጣ፣ በቃ እኔ መጥራት አልችልም። በቃ አሁን እጽዋቶችን ሳይ እፈራቸዋለሁ። ለምን እዛ ጋር ተቀንጥሶ እዚህ ጋር ለሰዎች እንዲያርጉ ሲባል ስለማይ ማለት ነው። እዛ ውስጥ ያሳለፍኩት ዝብርርቅ የሚልና ጭንቅላት የሚያምን እኔ አላቅልም። በቃ ምን ብዬ ዳውራ ልጄ መቼም ልጅ በጣም ከባድ ነው። ሰምተህ ያላደግከው ነገር ለአንተ ግራ ይገባል። ለእኔ ደግሞ በጣም ከባድ ነው። ኩበት አመጣለሁ፣ ምን እላለሁ እኔ ምን ብዬ በኋላ ላይ ግን በቃ ውጭ ስትል ለምን አልወጣም የሚለው ነገር ራሴ በራሴ ወሰንኩ እና አንድ ቀን ሌሊት ሰዓቱ 5 ሰዓት ምናምን ይሆናል። ሰዎች መጥተው ቡና ከተጠጣ በኋላ ሳርማ መጣ መስዬ ወጥቼ በዛው ቀን አልተመለሱ እና መንፈስስ ምናምን እንትን አላለም። ምንም ኖርማል ነው። ከዛ በኋላ እኔ ኖርማል ነኝ፣ ግን መጨናነቁ አለ። ገባ? እዛ ጋር ለሰዎች የሚሰራው ነገር በውስጥ ያለ። ከዛ በቃ አሁን
ላወራልህ ይዘበራረቅብኛል ማለት ፊት ለፊት መጥቶ ቁጭ ይላል የምሰራው ስራ ሁላ እና ወጣሁ እላለሁ። ከወጣሁ በኋላ ባይገርም 2 ቀን ደጅ አይደለም ከዛ ውስጥ እንግዲህ 32 ዓመት ሙሉ አንድ ቤት ውስጥ እንዲህ ደፋ ቀና ሲሉ ነው የኖሩት እና እንዲያው ከዛ ሲወጡ ምንድን ነው እየታየው ማለት ምንድን ነው የመሰሉት? በቃ አብዛኛው ሰው እንደሚኖረው አይነት ህይወት መኖር ምን ይመስላል? በቃ እኔ ሁሉ ሰው እንደዛ እየሰራ የሚኖር ይመስለኝ ነበር፣ ግን አይደለም ለካ። እዛ ሜዳ ላይ ወጣሁ አልኩህ። ከዛ በኋላ እግዚአብሔር ይመስገን አንዳንዴ ልፋትህን እግዚአብሔር በንጹህ የሆነ ነገር ይክስሃል። ገባ? እግዚአብሔር በሜዳ አትቅሪ ሲለኝ ድንገት የሆነ ሰው ነው የቀን ሰራተኛ ነው እና 2 ቀን ያየኛልና በቃ ልነግርህ አልችልም። እና አጫወትኩት ታሪክ ሳጫውተው አይዞሽ እኔ ቤት አለ አትፍሪ እንሂድ ሲለኝ ልክ እንደ አባቴ እንደዛ አይነት ስራ የሚሰራ ነው የሚመስለኝ። ከዛ አምላኬ ሆይ ዛሬም እንደዛ አይነት ስራ ልታሳየኝ ነው ለምን ተፈጠርኩ እስክል ድረስ። ከዛ ያን ሰው ተከትዬው ሄድኩ። በቃ ተከትዬው ሄድኩ። ከዛ በኋላ ሲሄድ ግን ከአባቴ የተለየ ቤት ነው፣ እንደዛ አይነት ነገር የለም። ሰርቶ አዳሪ ለፍቶ አዳሪ። ከዛ በቤት ውስጥ እንድኖር አደረገኝ። እኔ ለሱ ባለቤት ሆኜ እንድኖር ሆነ። ለትዳር ጠየቀኝና እዛው ቀረባል። እዛው ቀረባ። እንደዚህ በጣም ደስ ይላል። በጣም ደስ አለኝ። እንጀራ ቆርሳ ነው የምበለው። እንደዚህ አባቴ እንደሚሰራው ጥንቆላ የለ ሰው አይመጣ። ግን አላምነውም። 2-3 ቀን ሳምንት እስኪሆነኝ ሰዎች መተው ሳር ይዘው የሚመጡ እንደዚህ ያሉ የአባትሽ ዛሬ ያለ ወይ ምን እንደዚህ የሚያስደግሙ የሚያስጠነቁ እንደዚህ ያሉኝ ልጆቻቸው የሚል ሰው ነው እግር ነው የምጠብቀው። የለም እንደዚህ አይነት ነው። እንደዛ ሲሆን ለእኔ መንፈሴ ደስ እያለው መጣ። ነፃነት አግኝቼ ከእሱ ጋር ጥሩ ህይወት እየኖርኩ እያለ ደግሞ አንዳንዴ ይፈታተናል። እድሜ በመሄድ አልለው በቃ ጭንቀትም ሲኖር ልጅ የማፍራት ሁኔታ እንደኔ ሊመጣልህ አይችልም። ልጅ ይፈልጋል ባለቤት ልጅ ሳጣ ልጅ በቃ ፍጹም ልጅ ልጸንስ አልቻለም። ከዛ እንደገና ደግሞ ወደኋላ ወደ አባቴ ማሰብ ጀመርኩ። ለምን አባቴ እንደዚህ አይነት ቢሰራልኝ ልጅ አፈራለሁ የሚለው ያዘ። በቃ አፈራ ይሁን አባቴ ረግሞኝ ይሁን እንዲህ አይነት ጥንቆላ ቢሰራልኝ እንደ ሰዎቹ ልጅ ወልዳለሁ። ምናልባት እርስዎ ጠፍተው ስለሄዱ ልጅ እንዳይወልዱ አድርጎ እስከሆነ እንደሱም አሰብኩ እኮ አባቴ እንዲህ አይነቱን ነገር ረግሞኝ ይሆን ወይ እንዲህ አይነቱን ነገር አርጎብኝ ይሆን ወይ እያልኩኝ በራሴ በውስጤ ማብሰልሰል ጀመርኩ። እና ከእሱም ጋር ስንኖር ልጅ ጠፋል። ከዛ እንደገና ምን አለ ባለቤቶችስ ማለት ያው ልጅ የእግዚአብሔር ስጦታ ነው እና ልጅ ፈጣሪ ነው የሚሰጠው እና እንደዚህ ውስጥ ተፋቅራችሁ ፈጣሪ በፈቀደ ሰዓት ልጅ የሚሰጣችሁ እየጠበቃችሁ በፍቅር ለመኖር አላሰባችሁም ወይስ ሕክምናስ ወደ ሕክምና ቦታ አሳልዳችሁ? ወደ ሕክምና ቦታ አልሄድንም። እኔ አንዴ ውስጤ በዛ ስለተመረዘ እንደዚህ አሳስሮኝ ስለ ይሄ ፖሊስ ማሰር አይደለም፣ በዚህ ስራው በመንፈስ እኔ እንዳልኖር አድርጎኛል የሚል በቃ ያዘኛል። በቃ በመንፈስ በቃ አባቴ ይዞኛል ሄጄ ልንገረው የሚለው ነገር ደግሞ ያዘኝ እልሃለሁ። እና ለባለቤቴ ይሄን ነገር ደግሞ እንዴት ልበል በሰው ቤት እንዳደግኩ ዝም ብዬ እንዳደግኩ እንደማገለግል ነው እንጂ ይሄ ሚስጥር አላወጣሁትም። ለምን አባቴ ይህን ነገር ያስረኛል የሚለውን እፈራለሁ። እፈራ ነበር። ያንንስ ማለት ለማስጠየቅ ሞክረዋል? እሱ ወደ አባቴ አዎ ሄደዋል። እሺ ወደ አባቴ ቤት ተመልሰው ሲሄዱ ምን አለ? እንደው እንደዚህ ጠፍተው ሲሄዱ ተመልሰው ምን አለ? እሱ መሄዱን አልፈልግም ነበር፣ ግን ልጅ በማጣቴ መሄድ አለብኝ። አባቴ እኔ ላይ አስደግሞብኛል፣ ወሰንኩኝ እልሃለሁ። ከዛ ተመልሼ ሄድኩ ወደ አባቴ ቤት። ወደ አባቴ ቤት ሲሄድ ነገሮች ሁላ እንደ ድሮ አይደሉም። እሱንም አልጋ ላይ አገኘሁት። ታሟል።
አባቴ ታሞ አልጋ ላይ ያገኙት። ጠንቋዩ ማለት ነው። ጠንቋዩ ታሞ በእርጅና ነው ወይስ በበሽታ ነው? በበሽታም እርጅና የሚይዟት በበሽታ ነው እና እነዛ ነገሮች ሁላ ያሉ እና ለእኔ አሁንም ተምታታብኛል እና ይህን ጥያቄ ለማቅረብ ብዙ ቀናት ፈጁብኝ። ተመልሼ መምጣቴ ለራሱ ግራ አጋብቶታል። ከዛም እኔ ታሪኬን ነገርኩት። በቃ አጥፍቼም ከሆነ ይቅር በለኝ፣ በቃ ሳትሞትብኝ እኔን ፍሬ እንዲይዝ መላ በለኝ፣ ያ የምሰራላቸውን ነገሮች ለእኔም አድርግልኝና ልጅ እንደወልድ አድርገኝ አልኩት። እሺ ያስደረገብሽስ ነገር ካለ ጠየቁት ወይስ ያስደረገቡት ነገር ካለ ጠየቁት ወይስ? ሁሉን አልኩት። ሁሉን ጠየቁት። አባቴን በቃ ይቅር በለኝ፣ በቃ ልጅ መውለድ አልችልም ምናምን ስለው ልጅ እስካሁን ድረስ የውሸቴን ነው ሳረግ የነበረው። ጥንቆላው ነው የውሸት? ጥንቆላውን ሰዎችን ገንዘብ አምጡ እንዲያደርግላቸዋለሁ በጣም ብዙ ነገር አስፍቶ ማለት ነው። አሁን ትልቅ የእርሻ መሬት እንፈልጋለን ብለው ሲሉት ይሄን ያህል አምጡ እኔ አደርግላቸዋለሁ ይላቸዋል። እሺ ያ ነገር ይደረጋል፣ ይፈጸማል? ለአንዳንዱ ዝም ብሎ በአፍ ነጠቅ ይሆናል። ያልሆነውንም ዝም ብሎ ገንዘባቸውን ይበላል ማለት ነው። ገባ? ዝም ብለህ ትሰጣለህ፣ ገንዘብ አደርግልሃለሁ ይልሃል። አሁን ለምሳሌ አንተ ትልቅ ፎቅ እፈልጋለሁ አረገዋለሁ ይልሃል። አምጥተህ አንተ ቤትህንም ሸጠህ ትሰጣለህ። ትልቁንም ለማግኘት ነው አባቴ። ገባ? ትልቁንም የምትይዝ ይመስላል። በኋላ ግን አልቅሰህ ነው የምትቀረው። እና ሰዎችን ሳታልል ኖሬያለሁ በእንደዚህ ነገር እንጂ ውሸት ነው አለ። በሙሉ አይደለም። ይሄ ማስደገሙ እንደ መንፈስ መሆኑን ስራዬ ነው ይሄ አለ። እሱን ይችላል፣ ማስወለድ ግን አይችልም። ማስወለዱ ምናምኑን አልችልም። እንደሚለያይም አላውቅም ነበር። እኔም ራሴ አባቴን እንደ አባቴና አሁን ቁጭ ብዬ ሳስበው ለእኔ የሚያስፈራራ ነገር ነው። በቃ እፈራለሁ አልኩ። ተኝቼም ይመጣብኛል። ለሰዎች የሚደረገው ነገር ያስፈራል። ወንዝ ምናምን የሚለው ታሪኩ እፈራለሁ። ጨለማን አሁን እፈራለሁ፣ ሲመሽ እፈራለሁ። ነገር ትዝ ስለሚለው እና በቃ እኔ ልጅ ለማግኘት በቃ ከአባቴ የሆነ ነገር እፈልግ ነበር። ውሸት ነው ሲለኝ ደግሞ በጣም ተምታታብኝ። ለእኔ ስራው የአባቴ በጣም እንትን የሚል ነበር። በቃ የውሸት ስራ ነበር የሚሰራው። ገብቶሃል? ምን ገብቶኛል ማለት የውሸት ሰዎችን ማታለል በቃ እና ቤተሰቦችንም አታሉ ይመስለኛል። በቃ እንደኔ አታሏቸዋል። በቃ እና እንዴት ልበል፣ የድሮ ሰው አንዴ ቃሉን ካለ ቃሉን መልሶ እንትን ሊታገልህ አይችልም። በዚህ ምክንያት ቤተሰቦችን እኔም ለወርውረው በቃ ይሄን ጊዜ የኔ ቢጤም ሆነዋል እኮ ባዶ ሆኖም ሊሆን ይችላል። ገባ? በውሸት ነው። ስለነሱ አልጠየቁም እዛ አባቴ ጠንቋይ አልጠየቁት ማለት እንዴት በልጅ መንፈስ ውስጥ ነው ያለሁት። ገባ? የልጄን ትወልጃለህ ምን ቢለኝ ቤተሰቦቼን ስታሳየኛለህ እንዲሰምቻለሁ ብዬ ለው ነበር። ውሸት ነው ሲለኝ ሁሉ ነገር ውሸት፣ በቃ በውሸት መንፈስ ውስጥ ደግሞ ይልኩልኝ። ከባድ ነው በጣም ማለት እንደዚህ እንደሚለያይም አላውቅም ነበር። እና ጥንቆላ ሲባል ሲጀመር የሆነ በጣም የሚያስፈራ ነገር ምናምን ነው የማስበው ማለት ነው። እና ከባድ ነገር ነው ብዬ ከባድ ነው። ማታለልም ነው። ድግምቱም አለ የለም አለልም አለ ያረጋል። እሱ በቃ እንዲህ አርጉ እንደዚህ ያርጉ ይላቸዋል። ሰዎችን ለመጣል ለማሳበድ ይጠጡት ይላል፣ ይበጠበጣል፣ ይሰጣል። ያ ሰው በማያውቅ ይመጣል። ልጄ ይድናል ብሎ ሲመጣ ያንን ያግታቸዋል። አባቴ በቃ ቀውስ፣ ሴቷ መሆነች ወንዷ ቀውሰው ቁጭ ይላል። የማታውቀውን ነገር ነው የሚያጠጡ እና አባቴ ትልቅ ከባድ ጥፋት ያለው ሰው እና ከባድ ጥፋት አለው። የወለዱት ሳይሆን ያው ጠንቋይ አባቶት ማለት ነው። ጠንቋይ አባት በጣም ከባድ ነው። እንግዲህ ከዛስ ምን ተፈጠረ? ምን አደረጉ? ከዛ አልኩህ በቃ ወጣሁ።
ከዚህ ከጠንቋዩ አባቴ ጋር ሄድኩኝ። ተመልሼ ወደ ትዳሪ ሄድኩና ያለውን ነገር በግልጽ ማጫወቱ የሚያስፈራራ ታሪክ ነው። ምን ብለህ ታወራዋለህ? ሲመጡም አልነገሩትም? መጀመሪያ አልተናገርኩም። ዝም ብዬ ነው ብን ብዬ ወጣው። ዘመድ ጠይቃለሁ። አሁን ተመልሼ ገብቼም ከሱ ጋር ስንኖር ማለት ነው አሁንም ልጅ የለም። ጭቅጭቅ ተፈጠረ። ጭቅጭቅ ሁሌ ጭቅጭቅ ሆነ። ጭቅጭቅ ሲሆን ከዛ ቤት እንደገና ብን ብዬ ወጣሁ። በቃ ይህንስ ማለት ለባለቤቱ ሳይነግሩ ነው ወይስ በቃ ማለት እንትን ስላሉት ብቻ ነው ትተውት? በቃ ይቅር ብዬ ወጣሁ። በቃ ይቅርብኝ ብዬ በቃ ተውት አድርጌ ወጣሁ። ማለት እኔ መጨናነቅ ሆነ ልጄ መጨናነቅ ሆነብኝ። በቃ ህይወቴ ተጨናንቀሽ ነይ ያለኝ ሴት ሆንኩኝ። በቃ ዝም ብዬ የማትረባ ሴት ከንቱ ከርታታ አታውቅም። አስበው አስተዳደጌ እንደዛ አስብ። ወጣት ሆኜ በደረስኩበት ወይ አልተማርኩ ወይ በሰዓቱ በደረስኩበት ሰዓት ልጅህን ለልጅ አልተባልኩ። ያለሁበት የነበርኩበት ቦታ ይከብዳል። እንደገና ደግሞ እግዚአብሔር ውስጥ አግኝተን ስንኖር ደግሞ በልጅ ምክንያት ተለያየ። እዚህ ጋር ደግሞ ሁለት ነገር ማበላሸት የለብኝም ብዬ ከሱ ጋር በቃ መውጣቱን መርጬ ወጣው። በቃ እሺ። ከዚያስ ከትዳሮት ከወጡ በኋላ ከዚያስ ምን ነበር የገጠሙት? ከዛ በኋላ ማይወልህ በቃ መቼም ሰው ስትሆን መወሰን አለብህ። በቃ በራስ ሞትም ቢሆን በቃ የራሱ ጉዳይ መወሰን አለብህ። ከዛ በራሴ ወሰንኩ። እግዚአብሔር ጉልበት ሰጥተኸኛል፣ በሽተኛ አላረከኝም እና ለምን ራሴ አልኖርም ብዬ ወስኜ የሆነች በረንዳ ላይ የሆነች ሴትን አነጋገርኳት። በቃ ስራ መስራት እንደምችል እንደ ቁርስ ቤት ናት፣ ቡና ምናምን ይሰራና ስራ እንደምችል ነገርኳት። ቡናም እንደማፍላት። ከዛ እሺ ብላ ቀጠረችኝ እልሃለሁ። እዛ ተቀጥሬ የራሴን ቤት ተከራየሁ። እሷ እንድከራይ ያደረገችኝ እና እንደምከፍላት ከዛ ቤት ተከራየሁ። ያንን ቡና ስራ ጀምሬ መስራት ጀምሬ የራሴን ህይወት እና ከዛም ሲቀጥልች የቀጠረችን ሴትዮ ሁልጊዜ ወደ ቤተክርስቲያን ስለ እግዚአብሔር ቃል ነው የምታወራው። እኔ በዛ ውስጥ አላደኩም። ገባ? ስለ ቤተክርስቲያን ስለ ጥሩ ነገር እየሰማሁ አላደኩም። ስለዚህ እቺ ሴት ሁሌ እንደዛ ስትል ልቤ ወደዛ ተሰበረ። ወደ እሷ ሳበኝና ወደ ቤተክርስቲያን እኔ የሚሄድ ጀመር እና የእግዚአብሔርን ቃል ስሰማ ምን ስል ወደዚህ ያለውን የኋላ ታሪኬን ሳስበው ደግሞ ትልቅ ስህተት እንደተሰራ፣ ትልቅ የሚያስጠላና የሚያስጠይፍ ነገር ስለተሰራ በቃ ምን ልበል እጅግ ያስጠላል። አሁን ያልኩ እሷ ጋርም ወደ ቤተክርስቲያን መሄድ ጀመርኩ። በቃ ደስተኛ ህይወት እሷ ጋር ሆኜ ደስተኛ ህይወት መኖር ጀመርኩ። ባይገርም ደግሞ እዛው ክርስትና ተነሳው። በጣም ደስ ይላል። በጣም እጅግ ይሄን ሁላ ዓለም አላውቅም ነበረ። በቃ ባይገርም ይሄን ዓለም እኔ አላውቀው። ይሄን ዓለም ያወቅኩት አደባባይ ከወጣ በኋላ በቃ ሁሉ ሰው እንደዛ አይነት እንደ አባቴ እያደረገ የሚኖር ነበር የሚመስለኝ። እችንም ሴት በቃ ጠብቄ ነበረ፣ ግን የለም ወደ እግዚአብሔርና ደግ ነገር መስራትን ያስተማረች አሳየች እና ክርስትናም ተነሳው። ከዛ ደስ የሚል ህይወት መኖር ስጀምር የኋላ ህይወቴ እጅግ ቀፋፊና የሚያስጠላ ጥቁር ህይወት እንደሆነ ታየ። ጥቁር ህይወት እንደሆነ እና እኔ ሳይሆን አባቴ ትልቅ ጥፋት አሳዳጊ ትልቅ ጥፋትና በሰዎች ላይ ትልቅ ነገር እንደሰራ ይቀፋኝ ጀመራል። እዛ ቦታ ላይ ስኖር በደስታ እየኖርኩ ሳለ አንድ ጊዜ አባቴ ከዚህ ዓለም በሞት ተለየ እልሃለሁ። በቃ ይሄን ሁላ ጉዱን እንደያዘ ሞተ እልሃለሁ። ሞቱን ሰማ። እጅግና ማለት ይህንን ሲሰሙ ምንድን ነበር የተሰማው ስሜት? ደስተኛ መሆን ነው ወይስ ማለት? ምክንያቱም እዚህ ጋር የእርሱን ህይወት በጣም በብዙ ነገር ተበላሽቷል እና ከዛ አንጻር ደግሞ በቃ በአንድ በኩል ደግሞ ያሳድጎታል እንዳባት እና በሁለቱ ማለት ምን አይነት ስሜት ተሰማት? ሞተ ሲባል እንደ አባት እንጀራ አጉርሶ ያሳደገህ የሆነ ስሜት አለኝ። እንደ ወጣትነት ደግሞ እጅግ እኔ እንደ ጉዳይና ብዙ መስራት የምችል ሴት
የት መድረስ እንደምችል ነበረና ህይወት እኔን እንደቀበረው ታየኝና በአንድ በኩልም መሞቱና እኔን የመሰሉትን እንዳያበላሽ መሆኑ ደግሞ ደስ ብሎኛል። እንዲህ አይነት ሰው መጥፋት አለበት፣ መኖር የለበትም። እንደናንተ አይነት ወጣት እየተበላሸ አይቻለሁ። ስላየው የዚህ የመኖር ተስፋው ምን ያደርጋል? በቃ እኔ አሁን አንድ ማረባ ደደብ ሴት አድርጎ ነው ያደረገኝ። እግዚአብሔር ግን ልቦናዬን ጀግና አድርጎት በድንቁርናዬ እሰራለሁ። ያየሁትን መስራት እችላለሁ እንጂ መጽሐፍ ማንበብ አልችልም። መጽሐፍ ማንበብ መማር ባለብኝ ሰዓት እዛ ጋር እያየሁ ያደግኩት ነገር አንጀት ያቃጥላል እና መሞቱ እኔ ደስተኛ ነኝ። ስላጎረሰኝ አመሰግነዋለሁ። በአንድ በኩል ባያጎርሰኝ እዚህ እድሜ ደረጃ አልደርስም። በስራው ግን እጅግ ቢቃጠልም ደስ ይላል። ከባድ ነው ያው ማለት ምንም ቢሆን በቃ የሰው ልጅ በሞት ስናጣው ክፉ ሰው ራሱ ቢሆን ውስጣችን ያዝናል። የሰውኛ ባህሪ ነውና ልክ ነው። እና እንደው ማለት እንደው እዛ በሚሰሩ ሰዓት አንዳንዴ በጣም ብዙ አይነት ነገር እሰማለሁ እና እርስዎ ደግሞ እዛ ውስጥ ነበሩና እስቲ በጣም ከባድ ታሪክ ብለው የሚያስቡት እስቲ ማለት ከባድ ገጠመኝ ብለው ገጠመኝነት ነገር በጣም ከባድ የገጠመት ያዩት ነገር። ኧረ ከባድ ነው ልጄ፣ ምን ብዬ ላወራ። ከዛ ውስጥ ያየሁት ነገር ሁሉም አይረሳኝ። ለምን የሚለው ጥያቄ ለእኔ አልተመለሰልኝም። አሁን ለመሰለ እነዛ ሰዎች መጥተው የሚያደርጉትና አባት የሚሰራው ስራ ምን ያደርጉ መሰለ? ቡዳዎች አሉ ይመጣሉ። ባልና ሚስቶች ራስ ይታወቃሉ። የሚሰራላቸውን ስራ ማለት ነው የሚያደርጉትን። ሴቷም ትመጣለች፣ ወንዱም ይመጣሉ። ባልና ሚስቶች ይመጣሉ። ልጄ ባልና ሚስቶች ይመጡና ምን ይላቸው መሰለ? የሚመጡት ከጨለመ ነው። ጨለማን ተገና አድርገው ይመጡልሃል። የዛን ጊዜ ነው የሚነግራቸው። ሄዶ የሚሰራላቸው ስራው ሁላ በሌሊት ነው። አሁን ምን ይላቸው መሰለ? ሄዳችሁ መቃብር ቦታ ችግረኛ ይሆናል። ያሳዝናል። ድሃ ስታይ እዘንለት፣ ሜዳ የወደቀ ስታገኝ እዘንለት። ግድ የለህም እሱም ነገ ሰው ይሆናልና። ያ ሰው ሞቶ ተከታትለው ማለት ነው አላቸው። እነዛ ብቻ አይመጡም አላቸው ከኋላ ሰዎች ማለት ነው፣ ያንን ፈላጊዎች ማለት ነው። መቃብር ቦታ ሄደው የሚፈልጉ አሉ፣ በስውር አሉ። እነዛ የሄዱና መቃብር ቦታ ያ ምስኪን ድሃም ይቀበራል። ወገን የሌለው መንግስት ይቀብረው የለ እንዲ አንስቶ እንደዛ ያድኑልህና ያን ሰውዬ ሌሊት ላይ ይከፈታል። የተቀበረው እሱን ከፍተው ይሄ እጅግ ይዘዝ በሰውኛ ስታስበው እጅግ ምን አይነት ነገር ነው? እንደዚህ አይነት ነገር ማለት እኔ ብዙ ጊዜ የሆነ ሰማለሁ እንጂ በእውነት እንዳለ አላውቅም ነበር። እንደዚህ የሚያደርግ ሰው እኔ እጅግ አልኩ። እሱ ነገር ለኔ ያጨናንቀኛል። ሰዎችን በለበሱት ልብስ ላይ ምናምን የሆነ እንደው አበጥ ያለ ነገር ሳይ እንደዚህ አይነት ነገር አዝለው ይዘው ነው እላለሁ። በቃ እዚህ ውስጥ ተቀርጾብኛል ልጅ። በቃ ጭንቅላቴ ውስጥ ያለው የአባቴ የሚሰራውና እነዛ ሰዎች መጥተው የሚያረጉት ምንድን ነው የሚያደርግላቸው? ቆይ ሞት አስከሬን ምንድን ነው? በቃ ያን የሞት አስከሬን ስጋውን ቆርጣችሁ አንጡ ይላቸው። እሺ ስጋው ስጋህን ቆርጠ በቃ እንሞት የለ በድን አይደለም አመመኛ ይለረይሳ ገባ። ያን ከፍተው ቆርጠው ያመጡታል። ያማል፣ ያስፈራል። እኔ ፈራለሁ። እግዚአብሔር ገላግሎኛል። በጣም ውስጥ የሆነ ከብዳል እና ያንን ነገር ቆርጠው ያመጡታል። አንተኛ ምን ይዛን ሰዓት አትይም እባላለሁ፣ ዞር በይ እባላለሁ። ሌላ ስራ ታዘር ያንን ስጋ ቆርጠው ሲያመጡለት ቅጠል አለ፣ የሆነ ነገር አለ፣ ምናምን አለ፣ አመድ አለ አብሮ ያደረግና አንድ ላይ ቆዳ አለ። በዛ ላይ ሰፍቶ ይሰጣቸው። የሰው ስጋ ላያቸው ላይ በቆዳ ሰፍተው ማለት ነው። በቆዳ ሰፍተው ይይዛሉ። ወንዱም ሴቱም፣ ሴቱ ብቻ ነው ወንዱም ሴቱም ያንን ያደርግላቸዋል። በጣም ብዙ ብር ከፍለው ትሄዳሉ። በጣም ብዙ ብር። እኔ ሬሳውን የሚለውን ነገር እኔ አሁን ሰዎች ሞቱ ስትለኝ ወይኔ ጉዳቸው
ማን ደግሞ እንደዚህ ያንገላታችሁ እንደዚህ በቃ ይሄ ተቀርጾብኛል አልኩ። በቃ ይሄ በጭንቅላቴ ውስጥ ሊጠፋ አይችልም በቃ። እና በጣም አባቴ ታሪከኛ ነው። በጣም መጥፎ ሰው ነው። ለእኔ መጥፎ ነው። እንጀራ ስላበላኝ ብቻ ስላበላኝ እዚህ ደርሻለሁ፣ አድጌያለሁ። ይሄ መጥፎ ስራው ግን በጣም ይሰቀጥጠኛልና ከጭንቅላቴ የማይወጣና እግዚአብሔር ሆይ እንደዚህ አይነቶችን ነገር እጃቸውን ሰራቸው እያልኩ ነው ዘወትር ጸሎቴ ማለት ነው። ከእንደዚህ አይነት ታዳጊን ከሚያበላሽ እንደው ማለት ስጋ ቆርጠው ስጋ ለብሰው ይሄዳሉ ሲባል ምንድን ነው ቆይ የሚያደርግላቸው ነገር ምንድን ነው የሚደረገው? ለእነዚህ ለቡዳዎቹ ጥሩ ነው። በቃ የፈለጉትን ነገር ማድረግ ይችላሉ። አሁን አንተ እዚህ ቁጭ ብለህ የሆነ ነገር ቢያደርጉብህ ትደነዝዛለህ፣ ፉዞ ትሆናለህ። ንብረት ካለህ ዝም ብለህ ምንም ሳትላቸው ጥላላቸው ውልቅ ትላለህ። በቃ እንዲህ ነው የሚያደርገው። በቃ ፍዝዝ የለም ከዛ እንዲሁ ትቀራለህ። ስንቱ ሜዳ ላይ የምታየው፣ ስንቱ የሚያምር ቆንጆ ሜዳ ላይ የምታየው፣ ስንቱ መጽሐፍን እንደዚህ ይዞ በየሜዳው የሚሄደው በእንደዚህ አይነት ስራ ነው። ዝም ብሎ አይደለም። አንዳንዴ በሱስ ተጠምዶ ይባላል። አይደለም። እኔ አባቴን ስራ አውቃለሁ። አይደለም። እጅግ ያመሃል። ሴቷ እንዲሁ የምትቀረው ተምራ ቢሮዋን ጥላ ገባ ጥሩ ቦታ ተመርቃ ቢሮ እየሰራች ጥላ ውልቅ ትላለች። ሱሰኛ ሆነ አይደለም። እዚህ ጋር የተደረገባት ነገር አለ። ገባ ግን የእሷን አያገኙትም። ለጊዜው የሚያገኙት እየመሰላቸው አባቴም የሚበላበት እየመሰለው እንደዛ አድርጎ ይሄኛውን ተበላሸ፣ ይሄኛውን መበላሸት ነው። እኔ ታሪኩን ሳስበው ያመኛልና ሁሉ ሰው እንደዛ የሚያደርግ ይመስለኛል። እና ከባድ ጊዜ ያሳልፋለሁ። እና እግዚአብሔር የተመሰገነ ነው። እንዲህ አይነቶቹ እንዳይፈጠሩ ማድረግና ማድረግ። ልጅ ወጣት ነህ አንተ፣ ገባ ወጣት ነህ። እና ይሄን ሁላ ታሪኬ ምን ጥር አድርጌ የምነግርህ ብሶተኛ ስለሆነ ያው እኛም ደግሞ ቢያንስ ለብዙ ሰው ህይወት መማሪያ ይሆናል ብለን ነው ይህንንም ነገር ወደዚህ እንዲመጣ ያደረግነው። በቃ ለብዙ ሰው ህይወት አካሄዱን መንገዱን እንደዚህ አይነት ቦታ የሚሄድ ሰው መጨረሻው እንደማያምር ይታወቃልና ይህን ነገር እንዲማርበት ብለን ነው ሰው እንደዚህ አይነት ነገር ውስጥ ከመግባት በፊት ብዙ ነገሮችን ጥንቃቄ እንዳደርግ ብለን አስበን ነው። እና እስቲ ሌላስ በተጨማሪ የሚነግሩን ነገር ካለ አንዳንድ የሚሉን ነገር ካለ ለእኛ እስቲ እና ደግሞ አሁን ያሉበት ሁኔታ ምን ላይ ነው ያሉት? ምን እንድናግዞት ይፈልጋሉ? እኔ አሁን ተመስገን ይላል። ከዛ ሰዎች ሲበላሹ ከማየት ወደዚህ ወደ ንጹህ ቦታ መኖሬ በጉልበቴ ማደሬ እጅግ ደስ ይለኛል። ግን እኔ እምላችሁ እኔ በጣም ትልቅ ሰው ነኝ፣ ልጅ ነኝ። ከእንደዚህ አይነት ሰዎች መጠንቀቅ፣ ለምን የሚለውን ነገር መጠየቅ፣ ለምን የሚለውን እስከ መጨረሻው እስከ ጥጉ ድረስ ይሄ ለምን ማለት እጅግ መልስ አለው። ገባ? እንደኔ ዝም ካልክ ግን በራስህ ላይ እንዲህ አይነቱን ጭንቀት ይዘህ ትቀምጣለህ። አሁን እኔ ፈሪ ነኝ። ምንም ልታረግ ይሆን ያን ነገር ልታረግ ነው ብዬ የሚጠረጥር ግን አንተ አይደለም እንደዛ እየሰራ ነው። ስለዚህ የኛ እንደኔ አይነቷ ብዙ በየቤቱ ሊኖሩ ይችላሉ። ብዙ ታሪክ ያላቸው ሊኖሩ ይችላሉ። እና እነዚህ ሰዎች ከዛ ወጥተው ወደ ጥሩ እንደዚህ አይነት የሚሰሩትን ጥሩ እንዳልሆነ ቢማሩ ሲሰማባቸው እኮ እንደዚህ አይነቱን ነገር ሊተው ይችላሉ። ይሄ ዝም በሉ ወጣት ገደል ይሰዳል። ትልቅ ደረጃ የሚደርሰውን ያጃጅ ሰው ጅሎ ነው አይፈጠር። አንተ ተምረህ ደርሰህ ትልቅ ሆነህ ገባ እናት ደረሰልኝ ስትልህ አንተ መና ስትሆኑበት ዝም ብለህ መና አልሆንክም እኮ ገባ። እንደዛ የሚያደርጉት ነገር በአንተ ላይ አዙረውብህ ቁጭ ይላል። ዞረብህ በቃ አላወቅከውም መንገድህን። ግን ለተመልካች በሱስ ተጠምደህ ይመስላል። በሱስ አልተጠመድክም። እና እንዲህ አይነቶቹን ነው ማጥፋት። እንዲህ አይነቶቹ ይጥፉ። እንግዲህ አንድ እናት 9 ወር ወልዳ አቅፋኝ ይዛኝ እናቴ እዚህ ጋር ለሀብት ብላ እንኪ ልጄ ማለት ራሱ አያምም፣ ያማል። ገባ? በእናቴ ደግሞ አልፈርድባትም። ምናልባት
ተቸግረው ሌላ ታናናሾቼ ይኖራሉ። አባቴም እናቴም አቅም አጥተው እናደርግልሻለን ሲሉ እኔን ሰጠች። እንዳትቀበል ደግሞ ፈራች። ይሆናል ብዬ ነው የማስበው። እንዲህ አይነቱ ደግሞ አይደገም ነው። ልጅ ከእናቱ ጉያ መውጣት የለባት። ሀብትም ይቅርብ። ዝም ብለህ ቧጥጬ ላግኙ የሚለው ሀብት ይቅር። በቃ እኔ ልጅ የምታስተላልፈውና አንተ ሰዎችን መርዳት የምትፈልግ ከሆነ እንዲህ አይነቱ ይቅር፣ በራሳችን ላይ ለማደር እንሞክር የሚለውን ቃል እንድታስተላልፍ ነው የምፈልገው። ዝም ብለህ ተጎልተህ እንደዚህ ቁጭ ብለህ እንዲያረጋለሁ እንዲህ ታገኛላችሁ፣ በዚህ እንዲህ ይሰፋላችኋል የሚለውን ነገር በዚህ እንጀራ ታገኛላችሁ አናታል ነው ማለት። በቃ አንተ ተምረሃል፣ ትልቅ ደርሰሃል አይደለ? ግን እዚህ ጋር በጎን መተው ሹክ ብለው አንተ እኮ እዚህ ጋር እንደዚህ ብትሄድ እንዲህ ይደረግልሃል። እዚህ ጋር እውቀቱን ይዘኸዋል። እዚህ ጋር ግን በዚህኛው ትገባና የዚህኛውን ሳይድ ይዘህ ሜዳ በላህ። እኔ እናቴ ለሱ ወርውራኝ እንደዚህ ሆኜ እንደቀረው ይቀራልና እንዳይቀር ምንጩን ማድረቅ። በቃ ትምህርታችሁን ተግባር ላይ አውሉት። ዝም እንበል የሚለውን ቃል ይቅር። አሁን እናቴ ለዛ ሰጣ ዝም ብላ ነው ኑሮዋን የጀመረች። ገባ? ለሰዎች ተቸግሬ እንዲህ ብዬ የሚረዳትን ልታገኝ ትችላለች። ወልዳኛለች፣ 9 ወር ተሸክማኛለች ልጇን። ገባ? ልጇን። ስለዚህ ይሄ ነገር ይቅር። በቃ ምንድን ነው እንበል? ለምን የሚለው ጥያቄ ምንጠይቅ ምንም አያሳፍራል። በቃ ለምን ካልክ መልስ አለው እኮ። ለምን ካልኩ እኮ መልስ ስጠኝ ካልኩ መልስ ትሰጠኛል። ዝም በል ካልኩ ግን ይሄ ነገር ዝም ይባል ብዬ ለዚህኛውም ዝም በል ነው። ሄድን እንደኔ አይነት አሁን ጋር ደረሰ ዝም በል ነው። እና እኔ ብሶቴ ነው ያወጣኝና ይሄን ነው ማለት ልጅ። እሺ፣ በጣም የሚያሳዝን ታሪክ ነው። ያው ቤተሰቦቻችን እንግዲህ የወይዘሮ ስምረትን ታሪክ በጣም በሚያሳዝን ሁኔታ እኔ ራሱ በጣም ተመስጬ ነው የሰማሁት እና በጣም የሚያሳዝን እና ብዙ ነገሮችን የምንማርበት ህይወት ነው እና እናንተም ደግሞ ይህ ቪዲዮ ያስተምራችኋል ብለን ነው እኛም እንደዚህ አይነት ነገሮች ወደ ሚዲያ እያመጣን ያለ ነው እና የኛ ቪዲዮዎች ደግሞ ሲደርሷችሁ ሼር፣ ሰብስክራይብ እና ላይክ እያደረጋችሁ ቤተሰቡ ነው እላለሁኝ። እናመሰግናለን።